ነው የፈታሽው በሚል ጠቅላይ ሚኒስትር ጽሕፈት ቤት ጠርቶ እንድትጋቡ ፈልጋለሁ ባለው መሰረት በፍጹም በጣም ገነት ብታንገራግርም ነገሮች ከባድ እንደሆኑና መጨረሻ ላይ ግን አምነው ተማምነው ወደ ሰሞኑ የነበረው በጣም ጥሩ መንፈስ የፈጠረው በተለይ ከሰይፉ ሾው በኋላ የተፈጠረው መንፈስ ምናቀው ነው። በተለይ በወዳጆቻቸው በአድናቂዎቻቸውና ደስታ ይፈጠራል። ደስታው እንዳለ ሆኖ ሁሉም ተመልካቾች እንኳን ደስ ያላችሁ ማለት አትርሱ። እዚህ ኮሜንት ላይ አድርሱ። እግረ መንገድ ግን የጠቅላይ ሚኒስትሩ ገመና ነው እዚህ ላይ ትኩረት የምናደርገው፣ የሰርገኞቹ አይደለም፣ የነሱ ጉዳይ አይደለም። የጠቅላይ ሚኒስትሩ ጉዳይ ነው የምናነሳው። ከዛ ይሄ ነው ትልቁ አጀንዳችን፣ ይሄን ነው አጥር አድርገን ነው የምናቀርበው እንዳልኳችሁና የምትሰሙት ብዙ ፋክቶች አሉ። ከኛ ብቻ ሳይሆን ከነሱ ከአንደበታቸው የምትሰሙት አለ ከባለ ጉዳዮቹ ማለት ነው። እና ከዚህ በፊት ፕሮፌሰር መስፍን ወልደማርያም የምታስታውሷቸው በጣም ታዋቂ ፖለቲከኛ በቤታቸው ድረስ ሄዱ። ጠቅላይ ሚኒስትሩ በጦርነቱ በፊት ወይ በትግራይ ጦርነት ወይ ትግራይ መሀል ላይ ሄዶ ይሄ የሌሊት ልብስ ሁላ ለብሶ ቱታ ምናምን ለብሶ ነው ሄዶ አንኳኩቶ በሩን የከፈታቸው ሰው ማንም ሳይመራው ነው ሄደው ከግሩፑ ጋር ከራሱ ልጆች ጋር ሄደው ያለ ቀጠሮ እና ሰው በር የሚከፍት ሰውዬ ሲያዩት አብይ ነውና ደንግጠው ወደ ውስጥ ይዘውት ገቡ። ከዛ ሲያዩ ማን ነው ሲሉ ፕሮፌሰሩ ጋሼ ብሎ ገባ። እዴ ብሎ እሳቸው ኩሽሻል ደነገጡ ፕሮፌሰር መስፍን እና እሳቸው ምንድነው ጉዳዩ? በቃ እኔ እኮ ሀገሪቷ እኮ ጋሽ የሚያማክረኝ እኮ አጣው፣ ሀገሪቷ እኮ እየሄደችብኝ እየከዳችኝ ነው እና ሰው የሚያግዘኝ አጣው ጋሽ ሲላቸው በጣም በቃ ያንተ ምክር ፈልጌ ነው የመጣሁት አላቸው። እሳቸው ከዛ በፊት ኃይለ ሥላሴን ያውቃሉ። ንጉሱ ወደ ቤታቸው መጥተው ያውቁም። የፕሮፌሰር መስፍን ወልደማርያም አማክረኝ ብለው መጥተው ያውቁም። ኮሎኔል መንግስቱም ያውቃሉ። ቤቱ ድረስ እሳቸው ቤት ሄዶ አያውቅም። መለስም እሳቸው ቤት ሄዶ አያውቅም። ኃይለማርያም ሄዶ አያውቅም። ለመጀመሪያ ጊዜ ቤታቸው ድረስ ሄዶ የእሳቸው ምክር እፈልጋለሁ ብሎ ሄደው አብይ አህመድ ነው። ከዛ በቃ አብይ ጌታዬ ነው አሉ። ኢየሱስ ነው በአንደበታቸው የተናገሩት አለ። አሁን የእሳቸው ቪዲዮ ዛሬ ቶፒካችን ስላልሆነ ነው ማናሳያችሁ ዛሬ። እነዚህ ነገሮች የተለመደ ነው። አርቲስቶች አካባቢ የሚጫወተው ጨዋታ አለ። ከነዚህ ተወዳጆቹ የነ ሙልጌታ ፕሮፌሰር ሙልጌታ እና ገነት ንጋቱ ከመሄዳችን በፊት የፊልም ባለሙያ ተመሳሳይ ታሪክ ነው። ኢቢኤስ ነው ሁሉም ነገር የሚያመጣው ኢቢኤስ ነው በሙሉ። ኢቢኤስ ጠቅላይ ሚኒስትር ጽሕፈት ቤት በጣም ተወዳጅ ሚዲያ ነው። አሁን ስናየው ማለት ካለው ፓተርን አንፃር ኢቢኤስ ላይ የቀረበ የሆነ ነገር ያገኛል። የፊልም ባለሙያው ጋጋ የሚባለው ሰለሞን ነው ስሙ፣ ሰለሞን ተሼ ወይም ጋጋ በሚለው የምናውቀው በጣም ሆረር ፊልም በመስራት ጨካኝ ሆኖ በመስራት የምናውቀው ተወዳጅ የፊልም ባለሙያ አለ። ሁላችን የምናውቀዋለን፣ ሁሉም ይወደዋል እርግጠኛ ነኝ። እና ለየት ያለ እንትን ነው የሚሰራው። ህመም ገጥሞት ኢቢኤስ ላይ ቀርቦ ነበር። አዲስ ህይወት ነው ምናምን የሚባል ቀርቦ ነበር። ያ ነገረኛ አዲስ ህይወት የሚባለው ፕሮግራም እንደተላለፈ ወይዘሮ ዝናሽ ታያቸው ቀደማ መቤቷ ፕሮግራሙን አየችው እና አይ ቲንክ ፕሮቴስታንት ነው ይመስለኛል። ልጅ አብይን ስትነግረው ማታ መጥቶ አብይን ስትነግረው የጌታ ልጅ አንድ የታመመ ነው ኢቢኤስ እያየው ነበር፣ አንድ የጌታ ልጅ አለ እርዳታ የሚያስፈልገው ትለዋለች። አብይ የጌታ ልጅ ነች እና ማታ አብይም እንዲያው አደረገችው። ከዛ በኋላ ሳይውሉ ሳያድሩ ወደ ማታ ከጨለመ በኋላ ቤቱ አፈላልገው ሰው እየመጣ ነው ብሎ ሰው ተደወለለት። ሰውየው ጋር ሰው እንግዳ እየመጣ ማን መሆናቸውን አላወቀም። ገባ፣ ዝናሽን አያት። ቀጥሎ አጠገቧ አብይ አለ። ከዛ ሰውየው ህይወቱ ተቀየረ። ስለዚህ ሰውየውን ማውራው እኔ የተናገርኩት እንደ መግቢያ ነው። ወደ እነዚህ ጉዳይ ከመሄዳችን በፊት የአብይ ነው። ከዛ በኋላ እንዴት አድርጎ ህይወት እንደሚቀይር የፈረደበት አለ። የህዝብ ሀብት አለ አጠቃላይ ይሄ ሰውዬ ጉድ ተአምረኛ አዲስ ምዕራፍ ፕሮግራም ከቀረብክ በኋላ ያንተ ታሪክ በጣም መነጋገሪያ ሆኖ ነበር። እኛ ጋም ብዙ ሰዎች እየደወሉ ሲጠይቁን ነበር። ብዙ ያለቀሱ ሰዎች ስላንተ ግድ ብሏቸው በጸሎትን በተለያየ ነገሮች አንተን ለመደገፍ ፍላጎት ያሳዩ ሰዎች ነበሩ። ከዛ በፊት ግን የኛ ፕሮግራም እንደተላለፈ
የተለያዩ ከፍተኛ የመንግስት ባለስልጣናቶች ጎብኝተውሃል የሚባል ነገር ሰምቻለሁ አውቃለሁ። እስቲ ንገረን። እውነት ነው። እኔ በጣም የእውነት ድልኝ ሶልዬ በዓል ነው ዛሬ አይለበስም እና የእውነት እኔ በጣም እድለኛ ነኝ። ከእግር ጥፍር እስከ አናት ማለት ከትንሽ ሕፃን ልጅ ጀምሮ እስከ ጠቅላይ ሚኒስትር ቢሮ ድረስ ነው የኔ ህመም ለሁሉ ድንጋጤ የለምና በተለይ የእውነት ለመናገር በምሽት ከፍተኛ ባለስልጣን ስላልሽ ነውና እንግዲህ ይቅርታ ያድርጉልኝ። እንደዚህ ብለውኛል። ያው እንዲህ ያሉኝን ቃል አፍርሼ ነው መልካም ነገር ስለሆነ የምናገረው። እዛ ሆስፒታል በተኛውበት ሰዓት ማታ ላይ ድንገት ተደወለና የሆነ እንግዳ ይመጣል ተባልኩኝ። ምንም ያህል ጊዜ ሳይቆይ አንድ ሴት ቀድሞ ገቡ። አውቃቸዋለሁ ማለት ያስደነግጣል። ከዛ ተከትሎ አንድ ሰውም ጥጉን ይዞ መጣ። ከዛስ እንዴት ነህ ሲሉኝ እንዴ ነው ያልኩት። ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊ እመቤት ወይዘሮ ዝናሽ ናቸው። እንግዲህ ጋጋ ነው እንግዲህ እግዚአብሔር ማረው። እሱ እንኳን ደስ ያለው ይሄን እድል ማግኘቱ ቀላል አይደለም። ጠቅላይ ሚኒስትር አንድ የስነ ጥበበኛ ወይም ተዋናይ ቤት ሄዱ እንደዚህ አይነት እድል አግኝቶ ጠቅላይ ሚኒስትሩም ቀዳማዊ እመቤትም ለዛውም በጨለማ ሰው ቤት አንኳኩቶ እንዴት ነህ አሉኝ። ከዛ በኋላ ህይወቱ ተቀይሯል። ወደ ዝርዝር አስፈልገኝም ዛሬ ህይወቱ ተቀይሯል። ከዛ በኋላ ማለት ነው የጠቅላይ ሚኒስትሩ የአብይ አህመድ ባህሪ ነው። ቀደም ብዬ እንደነገርኳችሁ ፕሮፌሰር መስፍን ወልደማርያም ሌሊት ሄዶ ከዛ በኋላ አብይ ማለት አብይ በቃ ሄዶ አብይ ንጉስ ወይም ከፈጣሪ በታች አድርገው ሳሉት። ከዛ በኋላ በቃ ሄዶ በቃ ሀሳባቸው ሳይቀይሩ ሄዱ እና እንደዚህ አይነት ነገሮች ኢትዮጵያ ውስጥ የጠቅላይ ሚኒስትሩ እንትን ነው ባህሪዎች እንዴት ምን ያህል ለኔ የሚሳል ነው። እኔም አልችለው ነገር የለም። ፕላስ እኔ እዚህም እዛም ተወዳጅነት ለማትረፍ በየቤቱ ጭምር ምን እንደሚደረግ ነው። ሌሊት ሄዶ ሰው ቤት ስንት በዚህ በኩል ደግሞ ያው ምን ስንቱን በድሮን ስንቱን በረሃብ ስንቱን በጠኒ ስንቱን አይዲፒ ላይ በሚሞትበት ጊዜ እዚህ ላይ ነው ፎከስ የሚያደርገው የሀገር ጠቅላይ ሚኒስትር ነው። አሁን ወደ ጉዳያችን ንግባ። ዛሬ አርዕስታችን ይሄ እንደ እንትን ነው እንጂ ባለ ጉዳያችን እነዚህ ቆነጃጅት በጣም ቆንጆ የሚያምሩ ተዋናዮች ናቸው። ረዳት ፕሮፌሰር ሙሉጌታ 6 ኪሎ ነው የምናውቀው አስተማሪ እያልን ተማሪዎች ነበር። አይሌስ ህንፃ ላይ ብዙ ተማሪ የሚወደው ተማሪዎች ካፌ ችግር አልነበረበት። የመምህራን ካፌ በነበረበት እዛም ሪላክስ ያደረገ ሰው ነው የማውቀው ድሮ እና ብዙ ሰው ያዝን ነበር አይደል? ኢቢኤስ ላይ ብዙ ሰው አሳዝኗል ያ ፕሮግራሙ። ከኢቢኤስ በፊት የነበሩ ጓደኞቹ በተለይ የቅርብ ጓደኞቹም በጣም ያዝኑ ነበር። የቅርብ ጓደኞቹ በተለይ ደግሞ በዛን ጊዜ ገና በመጀመሪያ አካባቢ የነበረ ግንኙነታቸው አካባቢ ነበር ብዙ ሰው የሚያውቃቸው በጣም የሚወደድ ስለነበረ ምን ሆኖ ነው የሚል ነበር። አሁን ጉዳዩ ታሪክ የቀየረው የሴፉ ሾው ነው። የሴፉ የኢቢኤስ ነው ወደዛ እና ሴፉ ኢቢኤስ ይሄን ሰውዬ ተመለከተው ይሄ ሰውዬ። ከዛ በኋላ ሀሳብ መጣለት። ለኔ ምን ይሳለኛል? በፍጹም አይቻልም። እኛ እንጋባም፣ እህቴ ነች፣ ወንድሜ ነው ሲባባሉ ያየናቸው። እንዲያም ቆንጆ ሴት በጣም ሴት ይመርጣል፣ ሙሌ ሴት ይመርጣል፣ ቆንጆ ይመርጣል። በጣም አሪፍ ቆንጆ አይቻታለሁ አሁን የያዛት ምናምን ስትል የሰማነው እና ምን አይነት ግንኙነት ቢሆን ነው እያለ ሰው በጣም ብዙ በግርምት ነው። ከሚሊዮን እኔ ስንት ሚሊዮን እንደደረሰ አላውቅም። ያሾው ብዙ ሰው አዝኖ ነው ያየው። እየጎዳሽው ነው ምናምን እያለም ብዙ ኮሜንት ያደርግ ነበር። ይሄ የግል ጉዳይ ይሄ እንትኑን አይደል እያወራን ከኋላ ያለው ወደ የጠቅላይ ሚኒስትር ሮል ነው ማውራት የምንፈልገው። እና አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ ያው
የጥንት ነው እውነት የቆየ አዲስ አበባ ዩኒቨርሲቲ ጀምሮ ብዙ ሰው የሚያውቃቸው ታሪክ ነውና ታሪክ የቀየረው ኖቬምበር 10 ነው። ኖቬምበር 10 2024 ይመስለኛል ቀኑ ሰይፉ ሾው ላይ ቀረቡ። እዛ ላይ ፕሮግራሙ ላይ እንደሰማችሁ ደጋግመው እንደማይጋቡ በቃ ያለቀ ጉዳይ ነው። እህቴ ነች እህቴ ወንድሜ ነው የሚባል ነበረው። አንደኛው የኔ ህይወት አለኝ ትላለች፣ እሱም ህይወት አለው የሰማ ነው። በማግስቱ ፕሮግራሙ ጠቅላይ ሚኒስትሩ ካየ በኋላ በማግስቱ ሁለቱም ጋር ደወለ አብይ የሰማ ነው። ሙልጌታ ጃዋሬና አርቲስት ገነት ንጋቱ ጋር ደወለ። ፈልጋቸዋለሁ ተብሎ ጠቅላይ ሚኒስትር ጽህፈት ቤት ሄዱ። ወደ ቤት ነው የመጡት። ከዛ እንድትጋቡ ፈልጋለሁ አላቸው አብይ ማለት ነው። ገነት ክቡር ጠቅላይ ሚኒስትር የሚሆን እኮ አይደለም 14 ዓመት ተለያይተናል የየራሳችን ህይወት ነው ያለነው ብላ ትመልሳለች። ጠቅላይ ሚኒስትሩ በድጋሚ ይሄ መሆን አለበት እንድትጋቡ ፈልጋለሁ አላቸው እና ይሄን ትንሽ ከተወያዩ በኋላ በድጋሚ ሌላ ጊዜ አስቡበትና በድጋሚ እዚህ ተመልሳችሁ እንድትመጡ ፈልጋለሁ አላቸው። በድጋሚ ተጠርተው መጡ። ተጠርተው ሲመጡ ቆርጦ መጋባት አለባችሁ ይላቸዋል። ሙሉ ወጫችሁ እኔ እሸፍናለሁ። ከዛ በጣም ከበድ ያለ ነገሮች መጡ። መጋባት አለባችሁ ሲል አንድ ነገር እንትን ያለው ያው የፈታሽው እኮ ድሃ ስለሆነ ነው እኔ ያላት ድሃ ስለሆነ ነው የፈታሽው በሚለው ጉዳይ ትንሽ ያው ስሜቱ ነው የገለጸው። ከዛ በኋላ ቤት እኔ አረጋለሁ እኔ ቤት ሰጣችኋለሁ ኦቪድ ሪል ስቴት የሚባል አለ። ከዛ ቤት 3 መኝታ ቤት ከአዋሪ አካባቢ ከሚገኘው 3 መኝታ ቤት ሰጠዋለሁ። ሄዶም ከፈለክ ሻንጣን ያዝና ነገ ጧት ግባበት ይሏል ሙልጌታ ጃዋሬ። ከዚህ በኋላ 3 መኝታ ቤት አፓርትመንት ምርጥ አፓርትመንት ዘመናዊ ትወስዳለህ ከኦቪድ ሪል ስቴት። የምታዩት ነው አሁን በእንትን ማሳያችሁ ነው እና እንዲሁ ላሰማችሁ። ይሄ ኦቪድ ሪል ስቴትም ስፖንሰር ፕሮግራማቸው ላይ ስፖንሰር ነው መጨረሻ ላይ ስፖንሰር ፕላቲኒየም ስፖንሰር ነው የሚለው። ኦቪድ ሪል ስቴት የግለሰብ ነው ዮናስ ነው ምናምን የሚባል ነው። ግን ዞሮ በአብይ ጀርባ በአብይ አካባቢ ነው ያለው። ያው ብዙ የዛሬ ቶፒካችን ስላልሆነ ድሃ ስለሆነ ነው የፈታሽው እኔ 3 መኝታ ክፍል ያለው አፓርትመንት ሰጠዋለሁ ልትጋቡ ፈልጋለሁ ብሎ መጨረሻ ላይ ጨረሱ። ዓለም ፀሐይ ጳውሎስ የጠቅላይ ሚኒስትሩ ቺፍ ኦፍ ስታፍ ዋና ይሄን ፕሮሰስ የምትከታተል ሙሉ ወጪው ነገሩ ዋና አስፈጻሚ ሆና መጣች። አዋሽ አፋር አዋሽ ቢኖና የሚባል ቢኖና ሪዞርት አለ። ቢኖና ሪዞርት የሚባል አለ እዛ ላይ እንዲፈጽም የተደረገው ኦቪድ ሪል ስቴት የሚባለው ነው። ያው ትራንስፖርቱም አጠቃላይ የቆዩበትም ሙሉ ወጪ አጠቃላይ ወጪ ጠቅላይ ሚኒስትሩ ይሸፍናለሁ ብሎ ቃል ስለገባ ተፈጸመ። አንድ ቪዲዮ ከነሱ ያው የነበረው በአንደበት ግን ጠቅላይ ሚኒስትሩ መሆኑ እንዳይገለጽ ተነግሯል። እሷም ትናገራለች። ማንም ሌላ ነው ትላለች። እናድምጠው ትንሽ። ስለመጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ። እኔ ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራችሁ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን።
9% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው። የበረሃው ገነት ቤኖና ወደ መተሃራ አካባቢ ነው የምንገኘው። በጣም ነው የሚያምረው። የእውነት ኢትዮጵያ ውስጥ ያለው ሁሉ እስከማይመስለኝ ድረስ እጅግ በጣም ያስደመመኝ ቦታው። እዚህ ቦታ ተቀምጠን ጽድት ባለው አየር ጽድት ባለው ቦታ ላይ እንደዚህ በሚያምር ሐይቅ ታጅበን ነው ዛሬ ያከበርነው ጋብቻችንን። እንግዲህ እንደዚህ ላይ የሚያምር በጣም ትልቅ ፕሮግራም ነው የነበረው። በጣም ገብታችሁ ማየት ትችላላችሁ። በጣም ብዙዎችም እያነጋገረ ነበር ይሄ ፕሮግራም። ማስታወቂያም አያችሁታ ቤኖና ይሄ የሚያምር ነው ምናምን የሚለው ማስታወቂያም የሪዞርቱ ነው ቤኖና